ሰላም ጤና ይስጥልኝ። ወደ ሳዑዲ አረቢያ ለመጓዝ አቅደዋል? ወይም በሳዑዲ አየር መንገድ በኩል ወደ ሌላ ሀገር ለመሄድ አስበው ይሆናል። ዛሬ ስለ ሳዑዲ አረቢያ ብሔራዊ አየር መንገድ ሳዑዲያ ማወቅ ያለባችሁን ሁሉንም መረጃዎች ይዘንላችሁ ቀርበናል። ከሻንጣ ክብደት እስከ በረራ አገልግሎቶች እንዲሁም ጥንቃቄ ሊደረግባቸው የሚገቡ ነጥቦችን እናያለን። እስከ መጨረሻው አብራችሁን ቆዩ። ሳዑዲያ በዓለም ላይ ካሉ አንጋፋና ትላልቅ አየር መንገዶች አንዱ ነው። በቅርብ ዓመታት ውስጥም አገልግሎቱን በዘመናዊ መንገድ በማሻሻሉ የዓለም ፈጣን መሻሻል ያሳየ አየር መንገድ ተብሎ ተሸልሟል። በተለይ ከኢትዮጵያ ወደ መካከለኛው ምስራቅ ለሚደረጉ ጉዞዎች ተመራጭ ከሆኑ አየር መንገዶች አንዱ ነው። ሳዑዲያ ከአዲስ አበባ ቦሌ አውሮፕላን ማረፊያ በቀጥታ ወደ ጅዳ፣ ሪያድ እና መዲና በረራዎችን ያደርጋል። ይህ በተለይ ለሃይማኖታዊ ጉዞ ወይም ለሐጅና ለኡምራ ለሚሄዱ ኢትዮጵያውያን በጣም ምቹ ያደርገዋል። እንዲሁም ወደ አውሮፓ፣ አሜሪካና ኤሲያ ለሚሄዱ መንገደኞች በጅዳ በኩል ጥሩ የመሸጋገሪያ አማራጭ ይሰጣል። ብዙዎቻችሁ የምትጠይቁት ስለ ሻንጣ ነው። በሳዑዲያ አየር መንገድ በኢኮኖሚ ክላስ ስትጓዙ ብዙውን ጊዜ 2 ሻንጣ መያዝ ትችላላችሁ። እያንዳንዱ ሻንጣ እስከ 23 ኪሎ ግራም መመዘን ይችላል። በድምሩ 46 ኪሎ ማለት ነው። በእጅዎ ደግሞ እስከ 7 ኪሎ ግራም የሚመዝን አንድ ቦርሳ መያዝ ይችላሉ። ማሳሰቢያ፣ የሻንጣ መመሪያው እንደ ቲኬቱ አይነት ሊቀያየር ስለሚችል ቲኬት ሲቆርጡ ደግመው ማረጋገጥዎን አይርሱ። በበረራ ወቅት የሚቀርቡ ምግቦች በሙሉ የሐላል ስጋ ናቸው። በተጨማሪም ሰፊ የፊልሞች፣ የጨዋታዎች እና የቁርአን ንባብ የሚገኙባቸው ስክሪኖች ለእያንዳንዱ መንገደኛ ተዘጋጅተዋል። አንድ ትልቅ ማሳሰቢያ ግን አለ። ሳዑዲያ አየር መንገድ ውስጥ የአልኮል መጠጥ በፍጹም አይፈቀድም። እንዲሁም በአውሮፕላኑ ውስጥ የሚሰገድበት ልዩ ቦታ መኖሩ ለየት ያደርገዋል። ወደ ሳዑዲ አረቢያ ስትጓዙ የአለባበስ ስርዓትን ማክበር ያስፈልጋል። በጣም አጫጭር ወይም ገላን የሚያሳዩ ልብሶችን አለመልበስ ይመከራል። እንዲሁም ቪዛችሁንና የጉዞ ሰነዳችሁን አስቀድማችሁ ማዘጋጀት ከኤርፖርት ውስጥ የሚገጥማችሁን እንግልት ይቀንሳል። ለዛሬ የነበረን መረጃ ይህንን ይመስላል። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ለወደፊት ስለ የትኛው አየር መንገድ ማወቅ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። መልካም ጉዞ።